ሰላም ጤና ይስጥልኝ ውድ ተመልካቾቼ እንደምን አላችሁ? ሌጋል ፎርምስ ኦፍ ቢዝነስ ኦርጋናይዜሽን የምንላቸው ሶስት ናቸው። የመጀመሪያው ሶል ፕሮፕራይተርሺፕ የምንለው ነው። ሁለተኛው ፓርትነርሺፕ የምንለው ነው። ሶስተኛው ደግሞ ኮርፖሬሽን የምንለው የቢዝነስ አይነት ነው ማለት ነው። የመጀመሪያው ሶል ፕሮፕራይተርሺፕ ነው። ሶል ፕሮፕራይተርሺፕ ኢዝ a business owned and managed by a single individual። ባለቤትነቱ የአንድ ግለሰብ የሆነ የቢዝነስ አይነት ነው ማለት ነው። ማኔጅ የሚደረገው በአንድ ግለሰብ ነው ማለት ጥቅሙ ምንድነው የሚለውን ስናይ easy to establish the business ወይም በቀላሉ መጀመር የምንችለው ሆኖ ነው። ሁለተኛው it is a least regulated by government መንግስት ዝቅተኛ የሆነ ቁጥጥር የሚደረግበት ቢዝነስ መሆኑ ነው። ሌላው no profit sharing ነው። ዲስአድቫንቴጁ ምንድነው? የሶል ፕሮፕራይተርሺፕ ካል it has limited life ሊሚትድ የሆነ ላይፍ አለው። ምክንያቱም ግለሰቡ ቢዝነሱን ቢያቆመው ቢሞት ቢዝነሱ ሊቆም ይችላል ማለት ነው። ስለዚህ ሊሚትድ ላይፍ አለው። ሁለተኛው it has limited capital to finance business operation። እንግዲህ ሁለተኛው ዲስአድቫንቴጁ ምንድነው? ሊሚትድ የሆነ ካፒታል ውስን የሆነ ካፒታል ነው ያለው ማለት ነው። ሶስተኛው ዲስአድቫንቴጁ it has unlimited liability። ምን ማለት ነው? ለምሳሌ ቢዝነሱ ዕዳ ቢኖርበት ቢዝነሱ ውጪ ያሉ የግለሰቡ ሀብቶች ለዕዳው ይከፈላሉ ማለት ነው። ሁለተኛው ፓርትነርሺፕ የምንለው ነው። እንግዲህ ፓርትነርሺፕ is a business organization established by two or more persons ሁለትና ከዛ በላይ የሆኑ ግለሰቦች በጋራ የሚሰሩት የቢዝነስ አይነት ነው ማለት ነው። ይሄ ቢዝነስ አድቫንቴጁ ምንድነው ካላችሁ it is easier and less expensive to establish than ኮርፖሬሽን ከኮርፖሬሽን አንፃር ሲታይ በቀላሉ ሊጀመር የሚችል መሆኑ ነው። ሁለተኛ it is not highly regulated by government። እንግዲህ በመንግስት ከፍተኛ የሆነ ቁጥጥር አይደረግበትም። ይሄም አድቫንቴጁ ነው። ሶስተኛው it requires less capital and managerial skills than corporation። ከኮርፖሬሽን አንፃር ሲታይ ዝቅተኛ የሆነ ካፒታል እንዲሁም ደግሞ ማናጀሪያል ስኪል የሚጠይቅ መሆኑ ነው ማለት ነው። ዲስአድቫንቴጁ ወይም ጉዳቱ ምንድነው ካላችሁኝ it has limited life። ምክንያቱም ግለሰቦቹ በተለያየ ምክንያት ከቢዝነሱ ቢወጡ ቢዝነሱን ቢያቆሙት ወይም ቢሞቱ ቢዝነሱ ሊቆም ይችላል ማለት ነው። ስለዚህ ሊሚትድ ላይፍ ነው ያለው። ሁለተኛ it has unlimited liability። ፓርትነርስ አንዳቸው ቢሞቱ ዕዳውን አንዳቸው የአንዳቸውን ጭምር ወይም ፐርሰናል ሀብታቸው ላይ ሳይቀር ዕዳቸውን የመክፈል ግዴታ አለባቸው ማለት ነው በዚህ ቢዝነሱ። ስለዚህ ቢዝነሱ ውስጥ ያለው ሀብት ብቻ ሳይሆን ከቢዝነሱ ውጪ ያለው የግለሰቦቹ ሀብት ላለባቸው ኦብሊጌሽን የሚከፈል ይሆናል። ሶስተኛው ኮርፖሬሽን የምንለው ነው። ኮርፖሬሽን is a business organized as a separate legal entity under the state corporation law with ownership dividend into transferable share of stock። ይህ separate legal entity ነው። ድርጅቱና ሼር ሆልደሮቹ ወይም ደግሞ ድርጅቱን ያቋቋሙት ባለቤቶች የምንላቸው የድርጅቱ ሼር ሆልደሮች የተለያዩ ናቸው ማለት ነው። ስለዚህ ሼር ሆልደሮች መቆጣጠር አይችሉም። ሊያደርጉ የሚችሉት ምንድነው? ቦርድ ኦፍ ዳይሬክተር ይመርጡና በቦርድ ኦፍ ዳይሬክተር ነው የሚመራው ማለት ነው። አድቫንቴጁ ምንድነው ካላችሁኝ የኮርፖሬሽን it has long life ነው የመጀመሪያው። እንግዲህ ረጅም ጊዜ መቀጠል ይችላል። ምክንያቱም ባለቤቶቹ በጣም ብዙ ሼር ሆልደሮች ናቸው። ስለዚህ አንድ ሰው ቢሞት ወይ ቢዝነሱን ለቆ ቢወጣ ወይም ሼሩን ሸጦ ቢወጣ ቢዝነሱ መቀጠል ይችላል ማለት ነው። ስለዚህ ሎንግ ላይፍ ነው ያለው ኮርፖሬሽን። ሁለተኛው it has limited liability። አንደኛው አድቫንቴጁ ምንድነው? ሊሚትድ የሆነ ሊያቢሊቲ የሚኖርበት ድርጅቱ ማለት ነው። ምክንያቱም ዕዳ ቢኖርበት እንኳን ድርጅቱ ያለው ሀብት ላይ እንዲከፍል ይደረጋል እንጂ ወደ ግለሰቦቹ ሀብት ሊሄድ አይችልም ማለት። ሶስተኛው can raise huge amount of capital to finance business operation። እንግዲህ ከፍተኛ የሆነ ካፒታል የሚጠይቅ ነው። በሺዎች የሚቆጠሩ ሼር ሆልደሮች ያሉት ነው። እንግዲህ ግለሰቦች ሊሆኑ ይችላሉ፣ ድርጅቶች ሊሆኑ ይችላሉ። በብዙ ሺህ የሚቆጠሩ ሼር ሆልደሮች የሚያዋጡት ከፍተኛ የፋይናንስ ያለው ነው ማለት ነው። አድቫንቴጁ ምንድነው? አንደኛ ደብል ታክሴሽን መኖሩ ነው ኮርፖሬሽን ላይ። አንደኛ ራሱ ኮርፖሬሽኑ ካገኘው ትርፍ ላይ ታክስ ለመንግስት ይከፍላል። ሁለተኛ ዲቪደንድ በሚያገኙበት ጊዜ ሼር ሆልደሮቹ ከዲቪደንዳቸው ላይ እንዲሁ ታክስ ለመንግስት ይከፍላሉ ማለት ነው። ሁለተኛው highly regulated by government። እንግዲህ ኮርፖሬሽኖች በመንግስት ከፍተኛ ቁጥጥር ይደረግባቸዋል ማለት ነው። ሶስተኛው it is difficult of controlling management because ownership and management is divorced in corporation። በኮርፖሬሽን ቢዝነስ ውስጥ ኦነሮቹና ማኔጅመንቱ የተለያዩ ስለሆኑ
ኮንትሮል ለማድረግ አስቸጋሪ ነው ማለት ነው። ቦርድ ኦፍ ዳይሬክተሩ ነው በስሩ ያለውን ማኔጅመንት ኮንትሮል ያደርግ የሚችለው ማለት ነውና በሶስቱ የቢዝነስ አይነቶች ላይ ይሄን ቪዲዮ ሰርች የላችኋለሁ። ጥሩ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። ቻናሉን ሰብስክራይብ እና ላይክ አድርጉ። ቸር ሰንብቱ።